ሰላም ጤና ይስጥልኝ። ዛሬ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ትልቁ እንቅፋት ምንድን ነው? ገንዘብ፣ እድል ወይስ ያላችሁበት ሁኔታ? ዛሬ ስለ እምነት ኃይል በሚለው ብዙ ነገሮችን እንማራለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንደ እውነቱ ከሆነ ግን ትልቁ እንቅፋት ከውጭ ያለ ሳይሆን በውስጣችሁ ያለው የእምነት ማጣት ነው። ምክንያቱም እምነት ካለ ገና ያልታየውን የማየትና ያልተጨበጠውን የመጨበጥ ኃይል ታገኛለህ። በመጀመሪያ እምነት ማለት ምን ማለት ነው የሚለውን ስንይ እስኪ። እምነት ማለት ሁሉም ነገር ሲስተካከል ይሆናል ብሎ መጠበቅ አይደለም። እምነት ማለት በጨለማ ውስጥ ሆኖ ብርሃንን ማየት፣ በውድቀት ውስጥ ሆኖ ስኬትን መተንበይ። ሰው ሁሉ አይቻልም ሲልህ አንተ ግን ለውስጥ ድምፅ እችላለሁ ብለህ መታዘዝ ነው። ዓለም የምታምነው ስታይ ነው፣ አንተ ግን ስታምን ታያለህ። ለምንስ ማመን አስፈለገ? ውስጥ ካላመነ እግርህ አይራመድም፣ አእምሮ ካልተቀበለው እጅህ አይጨብጠውም። ታላላቅ የሚባሉ የዓለማችን ሰዎች የተለየ ተሰጥኦ ኖራቸው ሳይሆን ማንም ባላመነበት ሰዓት እነርሱ ግን በራሳቸውና በህልማቸው ላይ ጽኑ እምነት ስለነበራቸው ነው። እምነት ፍርሃትን ይገድላል። እምነት ሰነፍን ጀግና ያደርጋል። እምነት ከምንም ተነስተህ ተራራ እንድትንድ ያደርግሃል። ስለዚህ ወዳጄ ዛሬውኑ ወስን። በድካም ላይ ሳይሆን በጥንካሬህ እመን። በትላንት ስህተት ሳይሆን በነገው ተስፋህ እመን። ፈጣሪ በሰጠ ልዩ ኃይል ላይ እመን። ያመንክበትን ነገር ለማግኘት መላው ዓለም እንዲተባበርህ መጀመሪያ አንተ በውስጥህ ማረጋገጥ አለብህ። አትጠራጠር። ጉዞ የሚጀምረው በመጀመሪያው እርምጃ ሳይሆን ያ እርምጃ ግቡ እንደሚያደርስ በምታደርገው እምነት ነው። ይህ ቪዲዮ ካነቃቃችሁ ለወዳጆቻችሁ አጋሩት። ሰብስክራይብ በማድረግ ቤተሰብ ሁኑ። እስከሚቀጥለው ድረስ በታላቅ እምነት ወደፊት